ሰላም ጤና ይስጥልኝ ውድ የጎሮቲው ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ዛሬ እንግዲህ ደግሞ ከካሜራ ጀርባ ለየት ባለ አቀራረብ መጥቻለሁ። እስኪ እኛውን እንደምትወዱት ተስፋ አደርጋለሁ። ያው እናንተ ሲለቀቅ 20 ደቂቃ 30 ደቂቃ ሆኖ ነው የምታዩትና እኛ ደግሞ በጣም ብዙ አክቹሊ ዛሬ ስንበላ ምናምን ነው ያመጣሁት። ግን ያው ወደፊት ደግሞ በጣም ከባድ ስራ ስንሰራ ከባድ ቀረጻ ስንቀርጽ ምናምን ያለው ሁኔታ ለእናንተ አመጣለሁ እላለሁ። ያው የዛሬው ግን ብዙም ምግብ ላይ ተኮረ ነው። እንዳጋጣሚ የምግብ ቀን ይመስል ነበርና እስኪ የኛውን ተወዱት ይሁን አላቅም። እስኪ ግን አስተያየታችሁን ጻፉልኝ ኮሜንት ላይ። ከወደዳችሁት በዚሁ ቀጥላለሁ፣ ካልተመቻችሁ ደግሞ በሌላ ኮንተንት እመጣለሁ። ግን ደግሞ በሌላ ኮንተንት መምጣት አይቀርም። ያው የእናንተ ምርጫ ነው ማስቀድመውና ለዛ እስኪ በዚህኛው ቪዲዮ ላይ ደግሞ እናንተ አስተያየት ኮሜንት ስጡኝ እና እስካሁን ላደረጋችሁልኝ ላሳያችሁኝ ፍቅር ከልብ አመሰግናለሁ። በኔም በብሩክ ስም በክሩ በምሳሌ ክሩ ስም በሙሉ ከልብ አመሰግናለሁ። ተመልካቾች በጣም ነው እኛ የምንወዳችሁ፣ እኛም በጣም ነው የምናከብራችሁ። ስለምትሰጡን ፍቅር፣ ስለምትሰጡን አክብሮት፣ መንገድ ላይ ስለምትሰጡን ክብር ላይ ያንዳንዱ ነገር በጣም ነው የምናመሰግነውና ወደ ቪዲዮ ስንመጣ እዚህ ጋር ቀን ላይ በጣም ከባድ ቀረጻ ነበረን። ከዛ በኋላ አይ ቲንክ ይሄ ወደ 4 ሰዓት ምናምን ነውና እራት እየበላን ነውና አልገባንም ቤት እስካሁን። እዚህ ጋር መጀመሪያ ጥሬ ስጋ እየበላን ነበርና እኛ በዚህ ብቻ የሚያበቃ ነበር የመሰለንና ያው መጨረሻ ላይ የቀረበውን ደግሞ ታዩታላችሁ። ጥሬ ስጋ በላን ሁላችንም ይሄ ካሜራማናችን ነው። ከጎን ያለው ደግሞ ዳይሬክተራችን ነው። ከሱ ጎን ደግሞ ያለው ፕሮዲውሰራችን ነው። ካሜራማኑ ነው እያጎረሰኝ ያለውና እና ልክ እሱን በላን፣ ጥሬ ስጋውን በላን። ከዛን ይሄ ዋናው ጥብሱ መጣ። ጋዝ ላይት ነው። የሚገርም እራት ነበር የበላነውና እና እንደዛ አረግን። ከዛ በኋላ በላን ቆየን። ከዛ በኋላ ምን አረግን? ቀጥታ ወደ ቤት ነው የመጣ ነው። እዛ ምሳሌ የምንሰራበት ቤት እሱን ደግሞ እየቀረጽን አደረን። ይህን ቪዲዮ የሰራሁት ዛሬ ጠዋት ነውና እና አሁን ደግሞ ሌላ ሲን አለን፣ የመንገድ ሲን። እሱን ለመስራት ልንወጣ ነው። እነሱ ቁርስ ከሚበሉ ብዬ ነው እኔ ተደብቄ ነው ሳውንድ እየቀዳ ያለሁት እና ዛሬም ቀረጻ ነኝ እላችኋለሁ። እና ጋይስ በጣም አመሰግናለሁ። ይህን ቪዲዮን ደግሞ ጋይስ ሼር አድርጉላቸው ለብዙ ሰው እንዲደርስ ጋይስ። እና አሁንም ሰብስክራይብ ላላረገ ሰው ሼር እያረጋችሁ ሰብስክራይብ አስደርጉልኝ። ቪዲዮን ኮሜንት አስተያየት ስጡኝ ጋይስ። ማለት እናንተ በምትሉኝ መንገድ ነው የሚሄድ የምፈልገውና የእናንተን አስተያየት የእናንተን ኮሜንት እቀበላለሁ እና ከልብ አመሰግናለሁ ጋይስ። ስለሰጣችሁኝ ክብር ስለሰጣችሁኝ ፍቅር በጣም ነው የማመሰግነው። እዚህ ጋር ደግሞ ኦሬዲ እየጨረስን ነውና አንድ አጥንት ናት። በዚች አጥንት በስማ እንዴት እንደተጣላን መጨረሻ ላይና አንድ አጥንት ብቻ ነበር እንዳጋጣሚ የጎድን አጥንት እና በዛ በጣም ነበር ስንጋጭ የነበረውና ዳጣ ምን ካልበላው ትላለች፣ እኔ ምን ካልበላው። ከዛ መጨረሻ ላይ ቢላ መጣችልን፣ በዛ ጨርስ ነው እና ደግሞ ወደዚህኛው ቪዲዮ ደግሞ ይሄ ደግሞ ቀን ነው። ይሄ ልክ እኔ መጥቼ ኦሬዲ ወደ ቀረጻ ልገባ ነበር። ቡልቡላ አካባቢ ነው። ቡልቡላ የሆነ ውስጥ ለውስጥ ሰፈር ነውና እዛ ነው ያዋል ነው። ይሄም እራቱን ቡልቡላ ነበርና ከዛን እሱን ቀረጽን። እዚህ ጋር ባጃጁ ውሃ እንዳይረጭብኝ ነበር እንትን ያልኩት፣ አልረጨብኝም። እና ጋይስ እዚህ ጋር ደግሞ ምን እያለ ነው? ጎሮቲዩብን ሰብስክራይብ አድርጉ፣ ሼር አድርጉ እያለ ነው። በአዲስ ስራ እመጣለሁ እያለ ነው። ሾርት ሙቪዎችን ይዤ እመጣለሁ። ተከታታይም ይዤ ለመምጣት እያሰብኩ ነው። ብቻ ግን በጣም ብዙ ሀሳብ ስላለኝ ያው ለምን እናንተን የሚያዝናና እናንተን የሚያስተምር ቁም ነገር የሚያስጨብጥ ለማህበረሰቡ ጥሩ ትምህርት የሚሰጥ ነገር ይዤ ለመምጣት እያሰብኩ ስለሆነ ነው ትንሽ ሌት የሆንኩትና ለዛ ነውና አሁንም ባሪፍ ስራ ለመምጣት ስላሰብኩ ነው እና እያሰብኩ ነው። የሆነ ያሰብኳቸው ፕሮጀክቶች ምናምን አሉ። እነሱን እስኪ ከእግዚአብሔር ጋር
እና በእናንተ ድጋፍ በእናንተ እርዳታ ደግሞ ይዤ እመጣለሁ እላለሁ። ስለሱ እያወራ ነው እዚህ ጋር ዳጣ አውሪ ብያት ብዙም እንትን ትላለች እና እንደምፈልገው እያወራች አይደለም። እዚህ ጋር ህጻናት እያወሩ ረብሾኝ ነው እና ዝም በሉ እያልኩ ነው። እና ይህን ሳውንድ ያላስገባሁት ጋይስ እንዳይረብሻችሁ ነው። ጫጫታው ምናምን የህጻናት እንትን አለ፣ ጩኸት አለ፣ መንገድ ላይ ነው ምናምን እሱ ነገር ድምፅ እንዳይረብሽ ነው ሳይለንት ያደረኩትኝ በራሴ ቮይስ የመጣሁት። እና እዚህ ጋር ደግሞ እየተከራከሩ ነው። ለምንድን ነው ጫማሽን ይዘሽ የምትዞሪው ልብሴ እንዳታበላሹ እያላት ነው። በዛ እየተከራከረ ነው እና በጣም ብቻ ደስ የሚል ቀን ነበረ የትላንትናው ቀን። እና ያው ከዚህ በኋላም ይሄንን እንደዚህ ከካሜራ ጀርባ ያለውን ነገር የምትፈልጉት ከሆነ የሚያዝናናችሁ ምናምን ከሆነ ችግር የለውም፣ ኮሜንት ላይ ጻፉልኝ። እያንዳንዱ ሌላም ፊልም በምሰራበት ከካሜራ ጀርባም ይዤ እመጣለሁ እላለሁ። እና ያው ለምን የእናንተ ምርጫ ነው ማስቀደመው፣ የእናንተ ፍላጎት ነው ማስቀደመው። እዚህ ጋር ምን እያለች ነው? ሂል ጫማ ለምንድን ነው ያልገዛልኝ ብላኝ ገዝቼላት፣ ከዛን እሺ እንዴት ነው የምትራመጀው አልኳት። ማለት ሂል ጫማ ብታደርጊ እንዴት ነው የምትራመጀው ስላት አራመዱን እያሳየችኝ ነበር እዚህ ጋር። እሱን ነው ወደ ላይ ያሳየችኝ። እና እዚህ ጋር ደግሞ ፊት ለፊት ካሜራው ጋር ሄዳ ምንም አላወራም ብላ ቆማለች። እና እዚህ ጋር ደግሞ ይሄ ፕሮዲሰራችን ነው፣ የምሳሌ ፕሮዲሰር ነው። እና የምሳሌ እና ከሱ ጋር እያወራን ነው። መሀል ላይ ራበኝና እርጎ እንትን ብለን እሱን እየበላን ነው። ፕሮዲሰራችን ነው፣ ካሜራማናችን ነው። ከዛ በኋላ ሰብስክራይብ አድርጉለት እያለ ነው ባይ ዘ ወይ ጋይስ። እና ሰብስክራይብ አድርጉ እያለ ነው እና እሱን እያለ ነው። እና ቀጥታ ደግሞ ወዴት ሄድን? የሆነ ሳምቡሳ ያገኘንና ሳምቡሳ በላን። ከዛ አክቹሊ ሳምቡሳው ከእርጎ በፊት ነው እና እንዳጋጣሚ የኤዲቲንግ ችግር ነው እና ያው ገናም ለማጅም ስለሆንኩኝ ነው እሱን አድርገን ነው። እዚህ ጋር ዳጣ ደግሞ ሳምቡሳ ካላካፈልከኝ ያለች ነው። ብቻ ናት በለም ብላኝ እያካፈልኳት ነው። ባይዘዌ በጣም ምግብ ትወዳለች በጣም ማለት ነው። እና እንደዛ አደረግን ሳምቡሳችንን እየበላን ጉዞ ወዴት ነው? ወደ ሌላ ቤት የምንቀርጸው ነበርና ሞገስና ዳጣ ሲነበራቸው እሱን ለመቅረጽ እየሄድን ነው። እኔ አክቹሊ ምንም ሲን አልነበረኝም ማለት ቀኑን ሙሉ ምንም ሳልሰራ ነው ያልኩትና ከነሱ ጋር ብቻ ስዞር እንደዚህ ዋልን። ከዛ ማታ ነው የኔ ሲን የነበረውና የቤት ሲን ነበረኝ። ቤት ከምሳሌ ከነቅድስት ጋር ምናምን ሲን ነበረኝ። እሱን ለመስራት ነበር የጠበኩት። ያው እዚህ ጋር ምን እንደምትመስል ፌስታል ይዛ እብድ እኮ ነው ለማኝ ነው የምትመስለውና እና አድናቂዎቿ ምናምን አግኝታ መንገድ ላይ እንትን ስትል ነበረ። እዚህ ጋር ደግሞ ካሜራ ላይ ካላስገባኝ ብላ ስትከራከር ነበርና በዛ እያደረግን ነው ያው ምን እንደምትመስል። ከዛ ነው አድናቂዎቿን አግኝታ ሰላም እያለች ነው። በጣም ይወዷታል መንገድ ላይ ምናምን ሲያገኟት ምናምን። እና በዚህ አጋጣሚ ለኔም መንገድ ላይ ለምታሳዩኝ ክብር፣ ለምታሳዩኝ ፍቅር በጣም ነው የማመሰግነው። እንግዲህ ጋይስ ከዚህ በኋላም ከእናንተ ጋር ብዙ እንቀጥላለን። ለምን አታሳፍሩኝም ብዬ አምናለሁ። ቻናሌን አሳድጉልኝ ጋይስ። ሰብስክራይብ እያረጋችሁ ላላረጉት ደግሞ ሼር እያረጋችሁ ኮፒ ሊንክ እያረጋችሁ ጋይስ አብሮነታችሁን አሳዩኝ። እኔም በጥሩ ስራዬ እመጣለሁ እላለሁ። እዚህ ጋር ደግሞ እንትን ነው ሎኬሽን ጠፍቶ የተፈቀደልን ቤት አጋጣሚ እንትናልና እሱን ለመቀየር እንትን ያልን ነው። ከካሜራማናችን ጋር እያወራን ነው። በጣም ልጅ ነው ግን ጎበዝ ስማርት ጭንቅላት ያለው ልጅ ነውና ከሱ ጋር እያወራን ነበር። ከዛ ምን አለን? እዚህ ጋር ብቻዬን ቀረው። ሄዱ ሁሉም ወደፊት ሄዱ። እኔ ብቻዬን ቀረው እና ስለዛ እያወራው ነበረ ጋይስ። ያው እና እንደዛ ነው። እዚህ ጋር ደግሞ ዳጣና ሞገስ ስክሪፕት እያነበቡ ነውና ሲን ነበራቸው። እሱን ቀድመን መንገባው የነሱን ነበርና የነሱን እየተለማመዱ ነው። እኔና ካሜራማኑ ኳላቸው ነን።
እና እዚህ ጋር በጣም እየጠራኋቸው ነበር፣ አልሰማለ። መጨረሻ ላይ እጁን ነክቼው ምናምን ይዞርልኝ ሞገስ። በጣም እንዴ ስክሪፕት እያነበብን ነው ምናምን። እሺ አባቴ ይቅርታ አልኩት ምናምን። ከዛን እየሄድን ነው። ዳጣ እንግዲህ እችን ጫማ ይዛለች። ይሄ እንግዲህ ደግሞ እራቱን ካበላን በኋላ ኪሴ ባዶ ሆነ እያለ ነው ፕሮዲሰራችን። አራቆቱኝ እያለ ነው። ያው እኛ ብዙ አልበላንም፣ ግን ያው በልታችኋል አለ። ከሰርኩኝ ከሰራችሁኝ አለ። እንግዲህ ጋይስ እናንተ ፍረዱ እስኪ። በደንብ በልተናል። ለማንኛውም በጣም በልተናል። በዚሁ አጋጣሚ እናመሰግናለን ፕሮዲሰራችንን። ይሄ ደግሞ አዲሱ አክተራችን ነው። እኛ ምሳሌ ክሩ ላይ የተቀላቀለ ነው። ከሱ ጋር ነበርን እና ጥሬ ስጋ አይበላም እሱ። በአጋጣሚ እኛን የበላ ነው ጥሬውን። እዚህ ጋር ደግሞ ሞገስ ዳጣኔ አለን። እንደዛ እያደረግን ነበረ። ባዶ ሳህናችን መጣ። ባዶ ሳህናችን ጥሬ ስጋችን ነው መጀመሪያ የበላ ነው ጋይስ። እችን ጥሬ ስጋ ነበረ። እንዴት አባቷ እንደምጣፍጥ። ከዛችን በልተን ነው ወደ ጥብሷ የገባ ነው። ከዛን በስመ አብ አረብ ነው። ዳጦ እስከሚመጣ እኛ ኦልሬዲ ጨርሰናል። አንደኛው አዋዜ እስከሚመጣ ጨርሰናል። እዚህ ጋር ጋይስ ዛሬ ሌሎች አክተሮች ምናምን አልነበራቸውም። እነ ማሌት እነ ዝና እነ ፍራታ ምናምን እነ ቅድስት ምናምን አልነበራቸውም። የመንገድ ሲን ለዛ ነው እነሱ ያልመጡት። እኛ ብቻ ነበር ያለን የውጭ ሲን ምናምን። እንዳጋጣሚ ነውና ያው እድላቸው ነው እንግዲህ። ይሄ ምግብ አምልጧቸዋል። ቢኖሩ ይበሉ ነበረ እና እየመረጥን ነው። እዚህ ጋር በአንድ እጄ ይዣለሁ ካሜራ፣ በአንድ እጄ እየበላው ነው። ሊያጎርሰኝ ነው ካሜራ ማኑ። ላጎርስ ብሎ እሺ ብዬው አጎረሰኝ። ኦኬ አንገና ያሰኝና እና እንደዛ ነው። እዚህ ጋር በቃ ሁላችንም ምግባችን ላይ ነው። ሁሉም ስልክ እየነካካ አልነበረም። በጣም እርቦን ነበርና ምግባችን ላይ ነበር ፎከስ አድርገን እየበላን የነበረው። በስማ ወረድንበት። በስማ ማጎራረስ ያው ተሄዳ ጠናጎራረስ እና ጋይስ በድጋሚ ጎሮ ቲቪን ሁላችሁም ሰብስክራይብ ሼር እያደረጋችሁ ጋይስ አበረታቱኝ። ከዚህ በኋላ በጥሩ ስራዎች ለመምጣት ሞክራለሁ። በግራ እጄ እየበሉ አይደለም እሺ ጋይስ፣ በቀኝ እጄ ነው። ካሜራው ስለዞረ ነው ግራ የሚመስለው እና በዚህ አጋጣሚ ቀኝ ነኝ። እና ጋይስ ጎሮ ቲቪን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ እና ከዚህ በኋላ በሚገርም ስራ እመጣለሁ። እና ደግሞ ምን እንድሰራ ማለት የምትፈልጉትን ነገር ኮሜንት ሴክሽን ላይ ጻፉ፣ አስቀምጡልኝ። በዛ እናንተ ባላችሁት መሰረት ይዤ እመጣለሁ። እናንተ ብቻ የምትፈልጉትን ብቻ ጻፉልኝ፣ እሱን ይዤ እመጣለሁ። ዳጣ እዚህ ጋር ምንድነው የምትለው? አነሰ ይጨመር ነው የምትለው። እንደዛ በልተንም አነሰ ነው የምትለው። አልጠገብኩም ምን እያለች ነው። ዳይሬክተራችን ነው ኧረ በቃችሁ እያለ ነው። ጥሬ ስጋ ስለማይበላ ነው እሱ ባይዘው። እና ጋይስ እስካሁን ስለተከታተላችሁ ስላያችሁ ምናምን ከልብ አመሰግናለሁ። ምግቧ ገና መታ ነበረ። ቅድም ያው ሳይጸለይ አይበለም እያለኝ ነው፣ እየመለሰ ነው ሞገስ ዳቆናችን
እሱ ጸልዮ ከባረከው በኋላ ነው የጀመርነውና ከዛ በኋላ ሁላችንም ወረድንበት እና ቅድም እንዳያችሁት ነው። እና ጋይስ እስካሁን ስላያችሁ አክብራችሁ ቪዲዮን ስላያችሁ ምናምን ከልብ አመሰግናለሁ። እና ከዚህ በኋላም ያው እናንተ ፍቅር እያሳያችሁ እናንተ ክብር እያሳያችሁ ነውና የምቀጥለው። እና ጋይስ ለስካሁኑ ከልብ አመሰግናለሁ። ቀጣይ ደግሞ በሌላ ቪዲዮ ምን ይዤ እንደመጣ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬው ይሄን ይመስል ነበረ ጋይስ። ባይ ባይ፣ ሰላም።